በተደራጀ የአመራርና የህዝብ ባለቤትነትና ተሳትፎ ህዝባችንን ከማዘናጋት እናውጣ በሚል መሪ ቃል የተዘጋጀ ዞናዊ የኤችአይቪ ኤድስ መከላከልና መቆጣጠር የንቅናቄ መድረክ ተካሄደ። የሀላባ ዞን ጤና መምሪያ አዘጋጅነት በተደራጀ የአመራርና የህዝብ ባለቤትነትና ተሳትፎ ህዝባችንን ከማዘናጋት እናውጣ በሚል መሪ ቃል የተዘጋጀ ዞናዊ የኤችአይቪ ኤድስ መከላከልና መቆጣጠር የንቅናቄ መድረክ ተካሄዷል። ተጨማሪ ያለ የሀላባ ዞን ጤና መምሪያ አዘጋጅነት በተደራጀ የአመራርና የህዝብ ባለቤትነትና ተሳትፎ ህዝባችንን ከማዘናጋት እናውጣ በሚል መሪ ቃል የተዘጋጀ ዞናዊ የኤችአይቪ ኤድስ መከላከልና መቆጣጠር የንቅናቄ መድረክ ተካሂዷል። የንቅናቄ መድረኩን በይፋ የከፈቱ የሀላባ ዞን ጤና መምሪያ ኃላፊ ዶክተር ሸምሱ ረሻድ እንደገለጹት ሀገራችን ኢትዮጵያ ባለፉት ዓመታት በተከናወኑ የኤችአይቪ ስርጭት የመከላከልና የመቆጣጠር ተግባራት ተጨባጭ ውጤቶችን አስመዝግባለች ብለዋል። በቅርብ ጊዜ የወጣው የ2024 እንደ አውሮፓውያን አቆጣጠር ሀገራዊ የኤችአይቪ ስርጭት ጥናት በሀገራችን ዕድሜያቸው ከ15 እስከ 49 ዓመት በሆኑ ሰዎች የኤችአይቪ የስርጭት ምጣኔ 0.8% መሆኑን ገልጸዋል። ይህም በአጠቃላይ ኤችአይቪ በደማቸው የሚገኝ ሰዎች ብዛት 598888 እንደሆነና ከዚህም አሃዝ ውስጥ 16263 ወይም 2.8% የሚሆኑት ዕድሜያቸው ከ15 ዓመት በታች የሚገኙ ህፃናት መሆናቸውን ከጥናቱ መረዳት እንደሚችል ገልጸዋል። በአሁን ጊዜ 7255 ሰዎች በየዓመቱ አዲስ በኤችአይቪ እንደሚያዙና 9356 የሚሆኑ ሰዎች ደግሞ በኤዲስ ምክንያት እንደሚሞቱ መረጃው ያሳያል ያሉት ዶክተር ሸምሱ ሆኖም የስርጭቱ ምጣኔ በክልሎች በቦታና በማህበረሰብ ክፍሎች የሚለያይና በከተማ 2.9% እና በገጠር 0.4% እንደሆነ አስረድተዋል። ኤችአይቪ ኤድስን ለመከላከልና ለመቆጣጠር በመንግስት በህዝብና በአጋሮች በተደረጉ ጥረቶች በሀገራችንና በክልላችን ብሎም በዞናችን አበረታች ውጤቶች በየደረጃው የተመዘገቡ መሆናቸው የሚታወቅ ነው ሲሉ አንስተዋል። በተለይም ይበልጥ ተጋላጭ የማህበረሰብ ክፍሎችን ትኩረት አድርጎ ማስራትና የኢኮኖሚ ማህበራዊ ከባህልና ከህግ ተፈጻሚነት ጋር የተያዙ ኢፍትሐዊነቶችን የበለጠ ትኩረት ሰጥቶ እንዲሻሻሉ ማድረግ ኤችአይቪ ኤድስን በ2030 ለማክታት የተቀመጡ ግቦችን ለማሳካት ወሳኝ መሆኑ ይታወቃል ብለዋል። በዞናችን በአራት ተቋማት ማለትም በቁሊቶ አጠቃላይ ሆስፒታል፣ በሀላባ ጤና ጣቢያ፣ በበሽኖ መጀመሪያ ደረጃ ሆስፒታልና በጉባ ጤና ጣቢያ ጸረ ኤችአይቪ ሕክምና አገልግሎት የሚሰጥባቸው ተቋማት መሆኑን ገልጸዋል። በሌሎች ተቋማት ከእናት ወደ ልጅ መተላለፍን ለመከላከል ለእርጉዝ እናቶች የኤችአይቪ የቅጥኝና በሄፓታይተስ ቫይረስ የሚመጣ የጉበት በሽታ ምርመራ እንዲሁም ለሌሎች የማህበረሰብ ክፍሎችም በባለሙያ አነሳሽነት የሚደረግ ምርመራና ምክር አገልግሎት ጨምሮ በርካታ ተግባራት እየተከናወኑ ይገኛል ብለዋል። በ2017 ባጀት ዓመት በተለዩ የትኩረት አቅጣጫዎች ስር የሚገኙ ዋና አፈጻጸም መለኪያዎች መሰረት በማድረግ በርካታ ተግባራት እየተከናወኑ እንደሚገኝ ገልጸዋል። በዞኑ የተመዘገቡ ለውጦችና አፈጻጸሞች አበረታች ቢሆንም አሁን ያሉትን ነባራዊ ሁኔታዎችንና ዞኑ ከሌሎች ዞኖችና ማህበረሰብ ጋር ያለው ማህበራዊ፣ ኢኮኖሚያዊና ጂኦግራፊያዊ መስተጋብርና ቅርበት ማህበራዊና ኢኮኖሚያዊ መስተጋብሮችን ያገናዘበ ኤችአይቪን የመከላከልና የመቆጣጠር የዘርፈ ብዙ ምላሽ ተግባራት መቀዝቀዙን ተናግረዋል። ኤችአይቪን ለመከላከልና የባህሪ ለውጥ በዘላቂነት ለማምጣት የሚያስችል ተግባራት በጥራት ለመተግበራቸው እንዲሁም አሁናዊ የማህበረሰቡም ሆነ የአስፈጻሚ አካላት ለበሽታው ትኩረት ማስጣት እየቀነሰ ማምጣቱ አዳዲስ ኤችአይቪ የሚያዙ ሰዎች ቁጥር በሚፈልገው መጠን አለመቀነስ ይህ የንቅናቄ መድረክ አስፈላጊ መሆኑን ገልጸዋል። የመከላከልና የችግሩን አሳሳቢነት የማስገንዘብ እንዲሁም የማስተባበር ስራዎችን በቅንጅት መስራት ሁሉም ባለድርሻ አካላት የበኩሉን አስተዋጽኦ እንዲያበረክቱ ዶክተር ሸምሱ ጥሪያቸውን አስተላልፈዋል። በንቅናቄ መድረክ ላይ የሀላባ ዞን ምክትል አስተዳደርና ግብርና መምሪያ ኃላፊ አቶ ሀጂ ኑርዬ፣ የዞኑ ምክር ቤት ዋና አፈ ጉባኤ የተከበሩ አቶ መሐመድ አሚን ማህዲ፣ የሀላባ ቁሊቶ ከተማ አስተዳደር ከንቲባ አቶ ገመዳ መሐመድ፣ የዞን አመራሮች፣ የሶስቱም ወረዳ አስተባባሪዎች፣ የጤና ጽሕፈት ቤት ኃላፊዎች፣ የሃይማኖት አባቶችና ሌሎችም የሚመለከታቸው ባለድርሻ አካላት ተገኝቷል ሲል የሀላባ ዞን መንግስት ኮሚኒኬሽን ዘግቧል።